ነጻነት ፍለጋ ታሪካዊ ልቦለድ ደራሲና ተራኪ ስማቸው አለሙ ቪዲዮ ቅንብር ተመስገን አዝመረው። የተከበራችሁ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ባለፈው ዝግጅታችን ክፍል 17ን ማቅረባችን ይታወሳል። ቀጥለን ደግሞ ክፍል 18ን እናቀርባለን። በተከታታይ የሚቀርበው ትረካ በቀጥታ እንዲደርሳችሁ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሼርና ላይክ እንድታደርጉ በትህትና እናሳስባለን። የጭንቀት ምዕራፍ ተዘጋ። ቀኑ መስከረም 27 ቀን 1972 ዓ.ም ረፋድ ላይ ነበር። እስረኞች እንደተለመደው ሌሊቱን በጭንቀት ውስጥ ሆነው ከሚያነጉበት አዳራሽ ወጥተው ለስለስ ያለች የመስከረም ፀሐይን በመሞቅ ላይ ነበሩ። ያቺ ነገረኛ መዘዘኛ ሰው በላዋ ላንድ ሮቨር መኪና እየከነፈች ስትመጣ ከማዶ ታየችና እስረኞች በፍጥነት ወደ አዳራሹ እንዲገቡ ጠባቂ ፖሊሶች አዘዙ። እስረኞችም በጭንቀትና በፍጥነት ማን ይሆን የዛሬ ተረኛ እያሉ ተሯሩጠው ወደ ማደሪያቸው ገቡና ድመት እንዳየ የአይጥ መንጋ መደበቂያ መሸሸጊያ ጉድጓድ የለም እንጂ ፍለጋ ጀመሩ። ከጥቂት ጊዜ በኋላ ነፍሰ በላው የአምሳ አለቃ እምሩ ሐሺሽ እንደበላ ሰው በልቶም ሊሆን ይችላል እየተክለፈለፈ መጣና አዳራሹ በር ላይ ቆሞ ከማኔል የመጣችሁ 2 ልጆች ሲል ታሪክነህና ታምሩ መሬት ተከፍቶ ቢውጣቸው ተመኝተው ነበር። ግን አልተቻለም። መሬትም ጸጥ ብላ ድምጿን አጥፍታ እነሱን አጋልጣና አጋፍጣ አንቀላፍታለች። እንደምንም እየተርበተበቱ ተነሱና ደመ ነፍሳቸውን ወደ የአምሳ አለቃ እምሩ ሄደው ከፊቱ ቆሙ። ዕቃቸውን ይዛችሁ ውጡ አለ የአምሳ አለቃ እምሩ በኃይለኛ ቁጣ ስሜት። ታሪክነህና ታምሩ የሚሰሙት ድምፅ እውነት ከአምሳ አለቃ እምሩ ነው ወይስ ከአምላክ? እርግጠኛ ለመሆን ተሳናቸው። ብቻ እንደምንም ወደ ኋላ ተመልሰው የበግ ለምድ መተኛ ምንጣፎቻቸውን ወይም አጎዛዎቻቸውን፣ የቀን መቀያየሪያና የሌሊት ልብሶቻቸውን እና የምግብ ሳህኖቻቸውን ለመለቃቀም ሞከሩ። ነገር ግን ተረጋግተው ንብረቶቻቸውን መሰብሰብ አልቻሉም ነበር። ሴኮንዶች ባለፉ ቁጥር የአምሳ አለቃ እምሩ ሀሳቡን ቢቀይርስ የሚል ስጋትም ተፈጥሮባቸው ነበር። ከመጠን በላይ በተፈጠረ የደስታና የስጋት ስሜት የተረበሹ መሆናቸውን የተመለከቱት እስረኞች ምን አይነት እድለኞች ናቸው በሚል ስሜት ውስጥ እንዳሉ የእነሱ የሆኑ ንብረቶችን እየሰበሰቡ አረ ይህ ቀርቷል፣ ይህን ረሳችሁት፣ ይህም ያንተ ነው ወዘተ እያሉ ያቀብሏቸው ጀመር። በመጨረሻም ጓዛቸውን ጠቅልለው ጉልበቶቻቸው እየተርበተበቱ እስረኞችን እግዚአብሔር ያስፈታችሁ ብለው ከአዳራሹ ወጡ። በፍጥነት ወደ መኪናው ውስጥ ግቡ አለ የአምሳ አለቃ እምሩ በቁጣ ስሜት። የአምሳ አለቃ እምሩና ጓደኛው የ10 አለቃ ጋቤና እነ ታሪክነህ ደግሞ ከአውሬም በላይ ይፈሯቸው ከነበሩ ሰዎች ጋር በዛች ሰው በላ ላንድ ሮቨር መኪና ከኋላ ተቀምጠው መኪናዋ ወደ መሀል ደብረ ማርቆስ ከተማ ከነፈች። ማርቆስ እምብርት ላይ የምትገኘውና ከመጥረቢያና የሞት ቅጣት ተርፋ ታሪክ ሲመጣ ታሪክ ሲሄድ በትዝብት ቆማ እያየች ለረጅም ዘመን ቅጠሎቿን አንዠርግጋ የኖረችው የሾላ ዛፍ ስር ሲደርሱ መኪናዋ ድንገት ቆመች። ወዲያውኑ የአምሳ አለቃ እምሩ ወደ ኋላ ዞሮ በቁጣ ስሜት በሉ ዞራችሁ ሳታዩ ወደ ቤታችሁ ሂዱ አላቸው። እነ ታሪክነህም አመስግነው ወረዱ። ከ40 ቀናት በላይ የቆዩበት የጭንቀት ምዕራፍም እዚህ ላይ ተዘጋ። ታሪክነህና ታምሩ በእውነተኛው ዓለም ሳይሆን ለጥቂት ጊዜ በህልም ዓለም ውስጥ እንዳሉ ሁሉ ግራ ተጋቡ። ከእስር ቤት ሳይሆን ከመቃብር ጉድጓድ በአንዳች መለኮታዊ ኃይል ፈቃድ ሞትን አሸንፈው ይወጡ ያህል ተሰማቸውና እውነተኛውን ነገር ለጊዜው መገንዘብ ተስኗቸው ተቸገሩ። አንተ
ና እስኪ አንዱ ሻይ ቤት ገብተን እንቀመጥና እንረጋጋ አለ ታምሩ። ፈጥነው ወደ አብማ ወደሚወስደው መንገድ ታጠፉና በቅርብ ባገኙት ሻይ ቤት ውስጥ ገብተው ተቀመጡ። ሲሮጡ እንዳረፈዱ ሁሉ ጫን ጫን እየተነፈሱ ሰውነታቸውን ለማረጋጋት ጥረት ያደርጉ ጀመር። በበራድ እያፈላች የነበረችው ሴት ትኩር ብላ ሻይ በበራድ እያፈላች የነበረችው ሴት ትኩር ብላ ትመለከታቸዋለች። አንተ እውነት እነዚያ ሰዎች ለቀቁን እንዴ ሲል ታሪክነህ የሆነው ሁሉ ለማመን አቅቶት ታምሩን ጠየቀው። አይዞህ ወጥተናል፣ ከሞት ተርፈናል፣ ከእንግዲህ መልሰው ያስሩናል ብለህ ነው ይቦጭቃቸው በማለት ታምሩ ሳቀ። ወንዱ አስተናጋጅ መጥቶ ምን ላምጣላችሁ ሲል ጠየቃቸው። እባክህ ትንሽ ቆይ እንረፍ አሉት። ተመልሶ ሄደ። ጥቂት ጊዜ ቆይተው የሆነው ሁሉ እውነት መሆኑን ሲያምኑ የመረጋጋት ስሜት ፈጠሩና አስተናጋጁን ጠሩት። ሻይና ዳቦ እንዲያመጣላቸው ነገሩት። አመጣላቸው። ዳቦውን እንዴት እንደበሉት፣ ሻዩን እንዴት ጠጥተው እንደጨረሱት ልብ ሳይሉ በልተውና ጠጥተው አጠናቀቁ። አማኑኤል ከተማ ደርሰው ገና ከመኪና ሲወርዱ ጀምሮ እንኳን በሰላም ተፈታችሁ የሚለው ሰው ከበባቸው። ያ በቅንነትና በሐቀኝነት ያገለግለው የነበረው ማህበረሰብ ለአንድ ሳምንት ያህል ማንቆርቆሪያ ጠላውን፣ ጠርሙስ አረቂውን፣ እንጀራና ወጡን እየያዘ ታሪክነህን እንኳን አስፈታህ፣ እንኳን ለቤትህ አበቃ፣ እንኳን በሰላም ወጣ በማለት በደስታ ስሜት ጠየቀው። ታሪክነህም በዚያ ህዝብ ፍቅር ይበልጥ ተነደፈ። የመልካምና እውነተኛ ስራ ወሮታውንም በህዝብ ዘንድ መከበርና መፈቀር መሆኑን በተግባር አየ። በህዝብ ዘንድ ከመከበርና ከመፈቀር የበለጠ ምን አይነት ደስታ ሊኖር ይችላል ሲልም ራሱን ጠየቀና ምንም ሲል ለራሱ መለሰ። ያንን ማህበረሰብ እድሜ ልኩን ቢያገለግለው እንዴት ደስ ባለው ነበር። ግን ደግሞ የታሪክነህ ህይወት መለወጥ አለበት። ስለዚህ ይህን ሊያደርግ አልቻለም። የዚያ ማህበረሰብ ፍቅርና ውለታ ግን በታሪክነህ ልቦና ውስጥ እስከ ዕለተ ሞቱ ሲታወሰው ይኖራል። ህዝብን በቅንነትና በሐቀኝነት ማገልገል ምን ያህል የህዝብ ፍቅርና ክብር እንደሚያስገኝና ወደ ፈጣሪ ዘንድም እንደሚያቀርብ ትልቅ ትምህርት አግኝቶበታል። ይህንንም የህይወቱ መርህ አድርጎ ይዞት እየኖረ ነው። ለዚያ ቅን ማህበረሰብ አሁንም አቅሙ ቢፈቅድ የኢኮኖሚና ማህበራዊ ችግሮችን ለመቅረፍ የሚያግዝ የልማት ስራ አቅሙን ያህል ለመስራት ምኞት አለው። በተለይ በእድሜ ለገፉትና በድህነትና በድካም ውስጥ ላሉት ወገኖቹ። አድማጭ ተመልካቾቻችን የዛሬው ዝግጅታችን እዚህ ላይ ያበቃ። የነ ታሪክነህ የእስራት ታሪክም እዚህ ላይ ያበቃ። በሚቀጥለው በሌላ ክፍል እስክንገናኝ ድረስ ደህና ሆኑ።